ለኔም ለናንተም ጥያቄ አቀርባለሁ። ነብዩ አለይሂ ሰላቱ ወሰለም እኔ ቤት እናንተ ቤት እንግዳ ሆነው የመምጣትን እድል ብናገኝ ቤታችሁን ትኮሩበታላችሁ? ዛሬ ነብዩ አለይሂ ሰላቱ ወሰለም እንግዳህ ቢሆን ቤትህ እንዴት ነው? የሙስሊም ቤት ጽዱና ንጹህ ነው። ባለችው አቅም የ10 ሺህ ብር ወንበር ይሁን የ3 ሚሊዮን ብር ሶፋ ጽዱ ነው ሙስሊም። ቤትህ ንጽህናው እንዴት ነው? ሽንት ቤቶች፣ መስገጃው፣ ምንጣፉ ንጽህና ለሳቸው መስተንግዶ ይመጥናል? እሺ ወጣት ነህና ወደ ክፍል ሲገቡ ግድግዳው ላይ የሰቀልከው አድና የምታደንቃቸው የእግር ኳስ ተጫዋቾች ይኖራል? የፊልም አክተሮችስ? ቤትህ ነብዩ ቢያዩት ብታፍርበት ቤት አይደለም ሰለላሁ ዐለይሂ ወሰለም። እሺ አንተና ልጆች ተነስታችሁ በጀማዓ የምትሰግዱ ናቸው። ሱብሒ ታነቃቸዋለህ፣ እሳቸው እንግዳ ናቸው። የቤትህ ሁኔታ እንዴት ነው? አዳርህ ምን ይመስላል? ነው ወይስ አሁንም ባለቤትሽ ጋር እንደተኮራረፋችሁ ሸይጣን እዛና እዚህ ክፍል ላይ አይቷችሁ ሳምንት ጎሜ ውስጥ ሁናችሁ ነው ነብዩ የምታስተናግዱት? ሁሌም የሙስሊም ቤት ነብዩና አለይሂ ሰላቱ ወሰለም ያስተናገደ ያህል በዛ ቁመና ላይ ይገኛል። ቤቱ ጽዱ ነው። ቤቱ በኢማን የደመቀ ነው። ቁርአን የተከፈተበት ነው። ልጆቹ ጋር ፍጥር ነው። ባለቤቱ ጋር ስተት ይኖራል፣ ያልፋታል፣ ይስታል፣ ትዘለዋለች። ዱንያ በመተላለፍ የምትኖራት ምድር ነው። ምሉእነት ላይኛው ዓለም ብቻ ነው ያለው። ቤትህን ቢያዩት ነብዩ አለይሂ ሰላቱ ወሰለም እንግዳ ሆነው ቢመጡ ይመጥናል ቤትህ? እሺ ድንገት ከጎን ያለው ሞባይል ተቀብለው ጋለሪውን ገፍቶ ቢያዩት ደስተኛ ነው? እዛ ውስጥ ያሉ ፎቶዎች ያስደስተዋል? ድንገትም ደግሞ ቲክቶኩን ቢነኩት አንተና ቲክቶክ እንዴት ናችሁ? ኢንስታግራምስ ምን ይመስላል? ዋትስአፕ ላይ የተለዋወጥካቸው መልእክቶች እንዴት ናቸው? ደስተኛ ነህ? ዛሬ ይዘን የምንወጣው መልእክት አንዱ ነብዩ አለይሂ ሰላቱ ወሰለም ቤቴ እንደ አቡ አዩብ አልአንሷሪ እንግዳ ቢሆኑ ለሳቸውን ለማስተናገድ ሚመጥን በኢማን የደመቀ ቤት ነው ወይ? ሁለተኛው አቡ አዩብ አልአንሷሪ የተቀበረው ኢስታንቡል ነው፣ ቱርክ ውስጥ ነው። የተወለደው መዲና ነበር። ያን ሁሉ 1000 ኪሎ ሜትር አቋርጦ እዛ አካሉ አርፏል። አብደላህ ብኑ ረዋሃን ጆርዳን ላይ ታገኘዋል። ከፈሎቹን ሰሃባዎችን ነጃሺ ጥግ ታገኛቸዋለህ። እኛው ሐበሻ ላይ ያንተ ቀብር የት ጋር ነው ያለው? የት ነው የሚሆነው? በየትኛው የእስልምና መስመር ስትጓዝ ነው አጀልህ የሚገናኝ? ሁላችንም በየትኛው የእስልምና መስመር ነን? ጥያቄ ይፈልጋል። ሶስተኛው ነብዩ አለይሂ ሰላቱ ወሰለም አንተ አቡ አዩብ እኔ እንደጠበከኝ በህይወትም ሙተም አላህ ይጠብቅህ አሉት። ነብዩን እየጠበቀ ነበር። እኛስ የሱናቸው ጠበቃ ነን? የሸሪዓቸው ጠበቃ ነን? ሱናቸው እንዳይደፈር እስልምና በእኛ በኩል እንዳይጠቃ ዘብነን ወይስ እስልምና የምናስጠቃ? አታላይ አጨበርባሪ ነጋዴ መገለጫችን ይሄ ነው። ድሮ በደግኖቹ አያቶቻችን ዘመን በአባቶቻችን ዘመን ሙስሊም እንኳን የሚለውን ስም አያውቁም ነበር። ነሷሮች እስላም ነው የሚሉ። እስላም ከዋሼ ቀኑ ተበላሸ ይሉ ነበር። አይዋሽም። እስላም ካበለ ቀኑ ዘነበለ ይባል ነበር ያኔ። አሁንስ ቼክ ሰጥቶ የሚጠፋው ማን ነው? ተደውሎለት ማያነሳውስ? የሰው ሐቅ የሚያሳደው እስልምና በእኛ እየተጠቃ አይደል? አሁን ማን ነው ሞዴል ነጋዴኛ ውስጥ? ሞዴል መምህር ማን ነው? ሞዴል ኡስታዝ ማን ነው? ሞዴል ሼኽ ኢማም ማን ነው? እሱን ስታየው እስልምና የሚያስታውስ ግለሰብ ማን ነው? እስልምና አሁን በእኛ በኩል እየተጠቃ አይደለም ወይስ እንደ አቡ አዩብ አልአንሷሪ የእስልምና ዘብና ጠበቃ? ብዙ ጊዜ እስልምናን አላህ ወፍቋቸው ወፍቆኝ እጀል የሚቀበሉ ሰዎች ምሰጣቸው 3 ምክር አለ። 3 ምክር። የመጀመሪያው እስልምና የእውቀት ዲን ነው። በጨለማ ማመን የለም። አንብቡ ነው ምላችሁ። እወቁ። ዩቲዩብን እዩት፣ ዳዕዋውን አዳምጡት፣ መጽሐፉን አንብቡት። በኢቅራ በአንብብ የተወጠነ ዲን ያለ ወዕለም ተብሎ ነው የታወጀው። እስልምና ውስጥ በጨለማ እምነት የለም። አንብቡ ነው ምላችሁ። ሁለተኛ ምክሬ ጥላችሁት የምትመጡት ቤተሰብ፣ ስራ፣
ማህበረሰብ ጓደኛ ስላለ ችግር ይገጥማቸዋል። ሶብርን ስንቃቸው አድርጉ ነው የምላቸው። እኔ ብዙ ሰዎች አውቃለሁ በትላልቅ ኃላፊነት ላይ ያሉ እስልምና የሚያምኑበት መግለጥ ማይፈልግ ካለበት ቦታ ይነሳል፣ ማህበረሰቡ ያገለዋል፣ ትዳሩ ይበተናል፣ ስራዬን አጣለሁ ሚል ስጋት አለ። ባሉበት አላህ ይጠብቃቸው። ይሄን ጥለሽ ለመምጣት ከወሰንሽ ሶብር ይፈልጋል ነው ማለት። ሶስተኛው የዛሬ ኹጥባ መልእክቴ ሙስሊሙና እስልምናን አንድ አርጋችሁ አትዩ ነው ማለት። እስልምና የተሟላ ዲን ነው። ሙስሊሙ ግን ከፈለውን ሊተገብር ይችላል፣ ከፈለውን ሊያጎል ይችላል። ነገ ያሰለመ ሰው ራሱ ሊበድል ይችላል። እስልምና አይደለም የበደለ ጓደኛ ነው። እስላም ምሉ ውብ ዲን። ከእስልምና ላይ ግን አዘጋገናችን ይለያያል። ወሚንሁም ሙቅተሲድ ወሚንሁም ዛሊሙን ሊነፍሲህ ወሚንሁም ሳቢቁን ቢልኸይራት። በኸይር የተስፈነጠሩ አሉ፣ ጥጋቸውም አይደረስ። መካከለኞች አሉ፣ እንደኛ ደግሞ ነፍሱን ይበደላል። ነፍሱን የበደለው ሰው ያገኝህና ብር ሰጠኸው ሊወስድ ይችላል፣ ሊዋሽህ ይችላል፣ ሊያማህ ይችላል። ያኔ ሙስሊሙ እንጂ እስልምና አይደለም የበደለ። መልእክቴ አንድ ነው። የእስልምና ዘብን ነው፣ ጠበቃ ነው። ኢስላም በእኛ በኩል እንደይጠቃ እኛን ሰው ሲያይ እስልምናን የሚቀበልባቸው ምክንያቶችን